ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ቤተሰብ እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም አለው። እኔ ፈጣሪ ይመስገን። ዛሬ ትንሽ የዶሮ አሰራር አሳያችኋለሁ። ግን ይህንን ቪዲዮ ስታዩ ማለት ነው ላይክ እና ሰብስክራይብ ሼር እያደረጋችሁልኝ እሺ ውዶቼ። እንደገና የወላችሁ ቲማቲም እንዲህ በእንደዚህ አይነት በባይሬክስ እንደዚህ አድርጌያለሁ ማለት ነው። እዚህ ጋር ደግሞ ብዙ አይነት ነገር አደባልቅ ያለው ሽንኩርት አለው፣ ቃሪያ አለው፣ ቅመምም ጨምሬበታለሁ፣ ድንች አለው እንደምታዩት እና ይሄንን እንደዚህ አንድ ላይ አደባልቄ ማለት ነው። ነጭ ሽንኩርት የተፈጨ አለው፣ ብዙ አይነት ነገር አለው። ቅመም ያው እናንተ ያው ዶሮ ሲሰራ ብዙ አይነት ቅመም ይገባል ማለት ነው። እንደዚህ አድርጌ የወላችሁ ውዶቼ እንዴት እንደማዋሁደው ከዛ በኋላ የዶሮ ይሄንን ማለት ነው አንዳንዱ ቤት ሊኖር ይችላል፣ አንዳንዱ ቤት የማይወደው አለ። ይሄ ትንሽ ጣዕም አለው ለዶሮ። ይሄንን ትንሽ እንጨምራለን ማለት ነው። ትንሽ ነው የምንጨምረው፣ ብዙ አይደለም። ጣዕም ስላለው በጣም ጣዕም አለው። ይሄ ትንሽ ይገባበታል፣ ይዋሃዳል አንድ ላይ ማለት ነው ውዶቼ። ከዛን እዚህ ጋር ዶሮ ታለች። ዶሪቷን ሁለት ቦታ አድርጌያታለሁ ማለት ነው ይኸውላችሁ። ከዛን እዚህ ውስጥ አንድ ላይ እንከታለን። እዚህ ላይ እናደርግና በየአንዳንዱ አንድ ላይ እንደዚህ ከዶሮ እንትን ጋር እናደብላለቃለን ማለት ነው። እና ይሄንን ቪዲዮ ስታዩ ውዶቼ ላይክ እና ሰብስክራይብ ሼር እያደረጋችሁልኝ አመሰግናለሁ።